እህታችን መርየም ሰይድ ባል ትፈልጋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዛሬቱ ትዳር ፈላጊ እህታችን መርየም ሰይድ አድራሻ ሪያድ፣ እድሜ 22፣ የምትፈልገው ወንድ ቁርአን የቀራ ሐፊዘል ቁርአን የሆነ ቆንጅዬ ሁለተኛ ሚስት የሚፈልግ። እሷ ቁርአን ቀርታለች፣ 15 ጁዝ ሐፍዛለች፣ ኪታቦችንም ቀርታለች ማለት ነው። ሰለፍ የሆነ እና አንድ ላይ ማኖር የሚችል ሚስቱ የፈቀደችለት እሱን ተወደድኩኝ መጀመሪያ ሚስቱን ማናገር አለብኝ ብላለች። ስለዚህ ይሄንን መስፈርት የምታሟላ ወንድማችን እህታችንም ማግባት ይችላል። አይዋ ይሄንን መስፈርት የምታሟላ ወንድማችን ተፈደል እናገናኛለን ማለት ነው። ከዛ በጠዋት የደረሰኝ አንጀት የሚበላ ዜና ታይ ሰፈሮች ባል በደላ ላይ ያፈላለጉ ነው። ሚስት ቢኖርህም ሁለተኛ ሚስት ሆነሃል ወይ በለኝ እየተባልክ ነው። እናንተ ማለት ነው ሱናውን ለማሟላት ቢሆኑ የተሸፈናችሁት እኮ አንደበታችሁ ጥሩ ነገር ይናገራል። ከዛም ባልም በራሱ ሰዓት ይመጣ ነበረ። አስለን እናንተ የምትሸፈኑት ለመሳደብ ስለሆነ ሀታ ወንዶቻችሁ ራሱ ይሸሿችኋል። እንኳን አይደለም ለማግባትና ለማናገር ራሱ ይፈሯችኋል። ከየት ይመጣል? አንደበቷን እኮ ነው መጀመሪያ ሴት ልጅ የሚታየው አይደለ? እና ያው በሰልሙ የኛ ወንዶች ይተባበሯችሁ ነው ነበር፣ እንደ ትብብር አራተኛም ቢሆን ያረጓችሁ ነበር። ነገር ግን ያው ሃይማኖታችን ስለማይፈቅድ ከናንተ ሙሸቢሃ ጋራ መጋባት ሶሪ ምንኩን ሽብነናምል እንደዚህ ሴት ልጅ አደባባይ ወጣ ባል ያለ በደላላ ስታፈላልግ የምራ አንጀቴን ይበላችሁና ያው ወየ በላት የሷ እንደው አላህዬ በዚህ ቪዲዮ መጥፎ እንዲያታናግረኝ አደረሃን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲ ተከበራችሁ ቻናሌ ተከታዮች እንዴት ናችሁልኝ? አልሐምዱሊላህ። እንግዲህ ይህችን እህታችንን እየሰማችኋት ነው፣ ቪዲዮውን እንደሰማችሁት ነው። እህታችን ግን መጀመሪያ ስለ ሁለተኛ ሚስት መሆን የጠየቀችው እህታችንን ንያዋን አላህ ያሳካላት ነው የምለው። እሷ ሱናው ነው ሀይ እያደረገች ያለችው ወይም ልታረግ ያለችው ማለት ነው። ይሄ እኮ ሱና የመሙላቷ ምልክት ነው፣ የኢማኗ ምልክት ነው። ኢማኗ ጠንካራ ቢሆን ነው ሁለተኛ ሚስት ለመሆንም እንደዚህ እያለች ያለችው ማለት ነው። እና በሐላል መንገድ ነው እየጠየቀች ያለችው። እኔ ምንም ጥፋት የለባትም፣ አላህ ብቻ ንያዋን ያሳካላት። ይሄ በአደባባይ ወጥቶ መጠየቁ አለመጠየቁ፣ በአደባባይ ወጥቶ እጅ ለእጅ ተያይዞ ዚና ከመስራት በአደባባይ ወጥቶ ሐላል ትዳር መጠየቅ ይሻላል እንዴ። እና እኔ እስከዛሬ የማውቀው አንድ ሰው በአላህና በመልእክተኛው እስካመነ ድረስ ሙስሊም እንዲሆነ ነው። ይህች እህታችን ደግሞ እያለች ያለችው ብትሰልሙ ኑሮ የኛዎች ያገባችሁ ነበር ወይም ደግሞ ሃይማኖታችን አይፈቅድም እያለች ነው ማለት ነው፣ ቪዲዮውን እንደሰማችሁት። እና ሙስሊሟን ነው እንደዚህ እያለች ያለችው። ሙስሊም እህታችንን እንደዚህ ማለቷን እንዴት አያችሁት? ኢስላም ውስጥ ሁለት ሃይማኖት አለ እንዴ? በእርግጥ የኔ ኡማ ለ73 ይከፋፈላል ብለዋል ረሱል ሰለላሁ ዐለይሂ ወሰለም፣ እያየን ነው። ግን የኔ ኡማ ሲሉ ሙስሊሞችን ነው እንጂ ሙስሊም ውስጥ ሁለት ሃይማኖት አይፈጠርም። ይች ግን እኛ ኒቃቢስቶችን እንደ ካፊር አድርጋ ወይም እንደ ሌላ ሃይማኖት እንደ ክርስቲያን አድርጋ ነው እየተናገረች ያለችው። በዚህ ልክ ኢስላም ሆኖ ኢስላምን በዚህ ልክ የሚጠላ አይቼም አላውቅም። ሙስሊም ሆኖ ሙስሊምን በዚህ ልክ የሚጠላ መቼም በአላህና በረሱል እስካመነ ድረስ አንድ ሰው ምንም ይሁን ምንም ሙስሊም ነው። በዚህ ልክ እስላምን እንደዚህ እያወደምሽ ነው። ቢገባሽ ብታስተነትኒ ኑሮ ማለት ነው። ምንም ሁኒ ምንም አልሽ ምንም ማስመለከሽ ምንንም እስላምን ነው ግን እየተሳደብሽ ያለሽው። ብትሰልሙ ኑሮ እያልሽ እኮ ነው ኒቃቢስቷን ተሸፋፍናችሁ ለመሳደብ ነው አለሽ። አንቺ ተገላጠሽ ምን እያረግሽ ነው? እንደ አንቺ በየመንገዱ በአጅነቢ ወንድ ጋር ካልተዘያየረች ብለሽ ነው? በሐላል እኮ ነው ትዳር ሐላል እኮ ነው እየጠየቀች ያለችው፣ በሐራም መንገድ አይደለም። እና መጀመሪያ ከመናገርሽ በፊት ማስተንተን ይቀድማል። አልዕልሙ ቀብለ ልቀውሊ፣ ከመናገር ማወቅ ይቀድማል። ዝም ብለሽ እንዳመጣልሽ ተናግረሻል። የተናገርሽ ንግግር ውስጥ ደግሞ ብትሰልሙ ኑሮ ሃይማኖታችን አይፈቅድም ያልሽው ነገር ምን እንደሆነ እዚህ ጋር እየተናገርሽ ያለሽው ማስተንተን አለብሽ። ኢስላምን ነው እየተሳደብሽ ያለሽው።
ኢስላምን ነው እያወገሽ ያለሽው። አንድ ሙስሊም የሆነን ሰው ብትሰልሙ ኑሮ ወይም ሃይማኖታችን አይፈቅድም አይባልም። እኔ ሙስሊም ነኝ አልሐምዱሊላህ። ግን አንድ ሙስሊም እህቴን ምንም ትሁን ምንም ሃይማኖቴ አይፈቅድልሽም አልላትም፣ ወይም ብትሰልሚ ኑሮ አልላትም። ሙስሊም ናት አይደል? እንደዚህ ለምን እላታለሁ? መጀመሪያ አስተንትኒ ከመናገርሽ በፊት። በዚህ ልክ የኢስላም ጥላቻ አለብሽ። ኢስላም ነው እያወደምሽ ያለሽው። እሷን ኒቃብስቶችን ብቻ አይምሰልሽ፣ ሙሉ ኢስላም ነው እንደዚህ እየተሳደብሽ ያለሽው ማለት ነው። ከራስሽም ጨምሮ ራስሽ ሙስሊም አይደለሽ? በቃ ኢስላምን አንቺ ግን በቃ ኒቃብስቶችን ብቻ የተናገርሽ መስሎሻል በአንቺ ቤት። ወላኪን ግን ሙስሊምን ነው እየተሳደብሽ ያለሽውና መጀመሪያ አስተንትኒ ከመናገርሽ በፊት። እህታችን በሐላል መንገድ ነው እየጠየቀች ያለችው። ንያዋን አላህ ያሳካላት። በየመንገዱ በየቦታው ዚና ከመስራት በሐላል መንገድ ትዳርን መጠየቅ አይሻልም እንዴ? ምኑ ጋ ነው ጥፋታዋ? ሱናውን ነው እየሞላች ያለችው። የኢማኗን ጥንካሬነት ነው የሚያሳየው ይሄ ንግግሯ ማለት ነው። ማሻአላህ አላህ ይጨምርላት እህታችን።